የመስቀል ክብር አንዱ የኦርቶዶክስና የፕሮቴስታንት የልዩነት ነጥብ የኦርቶዶክስ ሃይማኖት ለመስቀል የምትሰጠው ክብር ነው። ፕሮቴስታንቶች ከጸሎት በፊት ወይንም በኋላ፣ ምግብ ከመብላታቸው በፊት ወይም በኋላ በስመ አብ ወወልድ ወመንፈስ ቅዱስ በማለት በመስቀል አምሳያ ወይንም በትምህርተ መስቀል አያማትቡም። ሰዎችን ወይም አልባሳትን ለመባረክ መስቀል አይጠቀሙም። ፕሮቴስታንቶች መስቀልን በልባችን እናምናለን ይላሉ። እስከ ቅርብ ጊዜም ድረስ በቤተ ክርስቲያናቸው ላይ መስቀል አያደርጉም ነበር። ብዙዎቹ ማተብ አያስሩም፣ አንዳንዶቹም በእጃቸው መስቀል አይይዙም። የመስቀልን በዓል አያከብሩም። በተጨማሪም እየዘመሩና እያመሰገኑ መስቀል ይዘው አይሰለፉም፣ መስቀል አይሳለሙም፣ በመስቀልም ቡራኬ አይቀበሉም። ኦርቶዶክስ ለምን ይህን ሁሉ ክብር ለመስቀል እንደሰጠች ለመግለጽ እንሞክራለን። በተጨማሪም ማማተብ ጠቃሚ፣ አስፈላጊና መጽሐፍ ቅዱሳዊ ትምህርት መሆኑን እናያለን። የጌታችን ትኩረት በመስቀል ላይ። ጌታችን በአገልግሎቱ ወቅት ወይም ከመሰቀሉ በፊት ለመስቀል ታላቅ ትኩረት ሰጥቷል። ይህንንም ሲገልጽ መስቀሉንም የማይይዝ በኋላይም የማይከተለኝ የኔ ሊሆን አይገባውም፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 38። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ፣ የማርቆስ ወንጌል ምዕራፍ 8 ቁጥር 34 አለ። ከወጣቱ ሀብታም ጋር ባደረገው ንግግርም መስቀሉንም ተሸክመ ና ተከተለኝ፣ የማርቆስ ወንጌል ምዕራፍ 10 ቁጥር 21 በማለት የመስቀሉን ታላቅነት አስረዳ። በተጨማሪም ማንም መስቀሉን ተሸክሞ ከኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም፣ የሉቃስ ወንጌል ምዕራፍ 14 ቁጥር 27 አለ። 2. መስቀል የመላእክትና የሐዋርያት የአገልግሎታቸው መሠረት ነው። የጌታችንን መነሳት ለሴቶቹ ያበሰረውን መልአክ እናንተ ሳትፈሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና የማቴዎስ ወንጌል ምዕራፍ 25 ቁጥር 5 እስከ 6 አለ። ጌታ የተነሳ ቢሆንም መልአኩ ጌታችንን የተሰቀለው ብሎ ጠራው። ታዲያ የተሰቀለው የሚለውን ስም ጌታችን ከተነሳ በኋላ እንኳ ተጠርቶበታል። አባቶቻችን በስብከታቸው ለጌታችን መስቀል ትኩረት ሰጥተዋል። ቅዱስ ጴጥሮስ አይሁድን ሲሰብክ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 36 አለ። ቅዱስ ጳውሎስ የጌታ መስቀል እንደ ማሰናከያና እንደ ሞኝነት ቢቆጠርም እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 አለ። ሐዋርያው ቅዱስ ጳውሎስ መስቀልን የክርስትና መሠረት አድርጎ ይቆጥረዋል። ይህንንም ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳውቅ ቆርጬ ነበርና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 በማለት አስረዳ። 3. መስቀል የሐዋርያት ክብራቸው ነበር። ሐዋርያው ቅዱስ ጳውሎስ ከጌታችን ከኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ፣ ገላትያ ምዕራፍ 6 ቁጥር 14 አለ። ከነዚህ ቃላት ጀርባ ያለው ምስጢር ምን እንደሆነ ብንጠይቀው ደግሞ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት የገላትያ ምዕራፍ 6 ቁጥር 14 በማለት ይመልስልናል። 4. ስናማትብ የመስቀልን ሰማያዊና መለኮታዊ ትርጉሞች እናስታውሳለን። ስናማትብ ጌታችን ለኛ ያለውን ፍቅር፣ ስለኛ መዳን የተቀበለውን ሞት እናስታውሳለን። ኢሳይያስም ስለዚሁ ሲያብራራ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ፣ ኢሳይያስ ምዕራፍ 53 ቁጥር 6 አለ። ዮሐንስም እንዲሁ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 አለ። እርሱም የኃጢአታችን ማስተሰሪያ ነው፣ ዮሐንስ ወንጌል ምዕራፍ 2 ቁጥር 2። 5. በመስቀል አምሳያ ስናማትብ የተሰቀለው ገንዘቦች መሆናችንን እንገልጻለን። በማማተብ መስቀልን በአንገታችን በማሰር በጌጣጌጦቻችን በመቅረጽ በእምነት ቦታዎቻችን ላይ ከፍ አድርገን በመስቀል ለእኛ የተሰቀለው መሆናችንን በግልጽ እናውጃለን። ስለ ክርስቶስ መስቀል በሰዎች ፊት አናፍርም፣ ነገር ግን በእርሱ እንከብራለን፣ እርሱን የሙጥኝ እንላለን። ስለዚህ እኛ በቃላችን ሳንናገር ሰዎች እኛን በማየታቸው ብቻ ስለ እምነታችን የተሰበኩ ይሆናሉ። 6. ሰው መንፈስና አእምሮ ብቻ አይደለም፣ ነገር ግን ከአካላዊ ስሜት ያለው ጭምር እንጂ። ስለዚህም መስቀልን ከላይ በገለጥናቸው ሁኔታዎች
በስሜቱ ሊረዳ ይገባል። አእምሮ በራሱ መስቀልን ሊያውቅና ሊያስታውስ አይችልም። ነገር ግን በስሜቱ ሲያየውና ሲዳስሰው መስቀልንና በመስቀል ላይ የተፈጸመውንና የተሰቀለውን ያስታውሳል። ስለዚህም በመንፈስ በአእምሮና በአካል እግዚአብሔርን እናመልካለን። አካላዊ ስሜቶችም መንፈሳችንንና አእምሮአችንን እንዲያመልክ ያግዙታል። ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንላለን እንጂ ዝም ብለን አናማትብም። ስለዚህ ባማተብን ቁጥር እስከ ዘላለም አንድ አምላክ በሆነ በቅድስት ሥላሴ ማመናችንን እንገልጻለን። ይህም ያለማቋረጥ ቅድስት ሥላሴን እንድናስብ ዕድል ይሰጠናል። 7. ስናማትብ በሥጋዌና በተደረገልን ካሳ ማመናችንን እንመሰክራለን። ስናማትብ እጃችንን ከላይ ወደ ታች ከግራ ወደ ቀኝ በመውሰድ እናማትባለን። በዚህም እግዚአብሔር ከሰማያት መውረዱንና ሰዎችን ከግራ ወደ ቀኝ ከጨለማ ወደ ብርሃን ማሻገሩን እናስተውላለን። ታዲያ ስናማትብ ለልባችን የሚሰሙት መንፈሳዊ ስሜቶች እጅግ ብዙ ናቸው። 8. ማማተብ ለሕፃናቶቻችንና ለሌሎቹ የሃይማኖት ትምህርት ነው። ሲጸለይ፣ ወደ ቤተ ክርስቲያን ሲገባ፣ ሲተኛና በሁሉም ጊዜ የሚያማትብ ሁል ጊዜ መስቀልን የሚያስታውስ ነው። ይህም ትውስታ ጠቃሚ መንፈሳዊና መጽሐፍ ቅዱሳዊ ትምህርት ነው። እርሱም ሰዎችን ያስተምራል። በተለይ ሕፃናትን ስለ ክርስቶስ መስቀል እንዲያውቁ ያደርጋቸዋል። 9. ስናማትብ ክርስቶስ ስለኛ መሞቱን እንገልጻለን። ጌታ ደግሞ እስኪመጣ ድረስ ስለኛ የተደረገውን ሞቱን መመስከር የጌታ ትእዛዝ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። ስለዚህ ባማተብን ቁጥር ሞቱን እናስታውሳለን። የጌታን መሞት በቅዱስ ቁርባንም ጭምር እናስታውሳለን። ሆኖም ቅዱስ ቁርባን በሁሉም ቦታና ጊዜ አይደረግም። ማማተብ ግን ሁሉም ቦታና ጊዜ ሊደረግ ስለሚችል የጌታን ሞት በሁሉም ቦታና ጊዜ በማማተብ ልናስታውስ እንችላለን። 10. ስናማትብ የኃጢአት ደሞዝ ሞት እንደሆነ እናስታውሳለን። ስለኛ በደል ጌታችን በመስቀል ሞቶ ሕይወትን ሰጠን። ስለዚህም ቅዱስ ጳውሎስ ከወደደን ከፍቅሩ የተነሳ በበደላችን ሙቱን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን ኤፌሶን ምዕራፍ 25 አለ። ጌታችን በመስቀል ዋጋውን ከፈለና አባቱን አባት ሆይ ይቅር በላቸው አለ። 11. መስቀል የፍቅር መሥዋዕት እንደሆነ ወንጌላዊው ዮሐንስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በማለት ነገረን። ቅዱስ ጳውሎስም ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር አስረዳን፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ሲታረቀን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ሮሜ ምዕራፍ 5 ቁጥር 8 በማለት ነገረን። በመስቀል እግዚአብሔር ለኛ ያለውን ፍቅሩን እናስታውሳለን። ምክንያቱም ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የዮሐንስ ወንጌል ምዕራፍ 15 ቁጥር 13። 12. ኃይልን ስለምናገኝ በመስቀል አምሳያ እናማትባለን። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 አለ። እዚህ ላይ መስቀል የእግዚአብሔር ኃይል ነው አለ እንጂ መስቀል የእግዚአብሔር ኃይል ነው አላለም። እኛም ስናማትብ በኃይል እንሞላለን። ጌታችን በመስቀል ሞትንና ሰይጣንን ድል አድርጎ ሕይወትን ለሰዎች ሁሉ ሰጥቷልና። 13. ሰይጣን ስለሚፈራው እናማትባለን። ከአዳም ጀምሮ የተደረገው የሰይጣን ትግል በመስቀሉ ከንቱ ሆነ። እግዚአብሔር በደሙ ዋጋውን ከፍሎ የሰዎችን ኃጢአት አስተሰረየ። የሚያምኑትና ለሚታዘዙት ሁሉ ሕይወትን ሰጠ። ስለዚህም ሰይጣን መስቀል ባየ ቁጥር በመስቀል ኃይል የተደረገውን ታላቁን መዋረዱን፣ መሸነፉንና ያጣውን ምርኮ በማስታወስ ይሸሻል። ስለዚህ የእግዚአብሔር ልጆች በትምህርተ መስቀል ያማትባሉ። ምክንያቱም መስቀል የድል ምልክት ነውና። ባማተቡ ጊዜ የእግዚአብሔር ኃይል በውስጣቸው ይሞላል፣ ጠላትም ከውስጣቸው ይሸሻል። በሙሴ ዘመን ለሰዎች ከበሽታና ከሞት መዳን ምክንያት የሆነው የእባብ መስቀል የክብር ባለቤት የሆነውን
የክርስቶስን መስቀል ይመስላል። በጥቅሙም በትምህርተ መስቀል ጋር ይመሳሰላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 በማማተብ ቡራኬ እንቀበላለን። ዓለም በሙሉ በመርገምና በሞት ፍርድ ነበረ። ነገር ግን ጌታችን በመስቀል እርግማናችንን ሁሉ ተሸክሞ ከእግዚአብሔር ጋር የመታረቅ በረከትን ሰጠን። ሮሜ ምዕራፍ 5 ቁጥር 10 በመስቀሉ የአዲስ ሕይወት በረከትና የአካሉ ክፍሎች የመሆን በረከትን ሰጠን። ከዚህም በተጨማሪ ሁሉም የአዲስ ኪዳን ጸጋዎች የተገኙት ከመስቀል ነው። ካህናትም ለመባረክ መስቀልን የሚጠቀሙት ቡራኬው ከእኛ ሳይሆን ከጌታ መስቀል ነው ለማለት ነው። በተጨማሪም ክህነታቸውን የተቀበሉት ከተሰቀለው ካህን መሆኑን ለማመልከት ነው። 15 መስቀል በሁሉም ምስጢራት ጥቅም ላይ ይውላል። ሁሉም ምስጢራት የተገኙት ጌታችን በመስቀል ላይ ከፈሰሰው ደሙ ነው። በመስቀል ባይሆን ኖሮ በምስጢረ ጥምቀት እግዚአብሔርን እንደ ልጆቹ ባልቀረብነው ነበር። በመስቀል ባይሆን ኖሮ በምስጢረ ቁርባን ሥጋውን ለመብላት ደሙን ለመጠጣት ተካፋዮች ባልሆን ነበር። በሌሎችም በምስጢራተ ቤተ ክርስቲያን ጸጋውን ባላገኘን ነበር። 16 ከጌታ ጋር ያለንን ወዳጅነት ለማስታወስ መስቀልን እናወድሳለን። ከክርስቶስ ጋር ተሰቅያለሁ። ገላትያ ምዕራፍ 2 ቁጥር 20 እርሱንና የትንሣኤውን ኃይል እንዳውቅ ከመከራውም እንድካፈል ፊልጵስዩስ ምዕራፍ 3 ቁጥር 10 ያለውን የሐዋርያውን ቃል እናስታውሳለን። በተጨማሪም ከጌታ ጋር የተሰቀለውን ንስሐ የገባውንና ከእርሱ ጋር በገነት ለመሆን የበቃውን ወንበዴ እናስታውሳለን። ምናልባትም ያ ወንበዴ ዛሬ በገነት የቅዱስ ጳውሎስን ከጌታ ጋር ተሰቅዬ ነበር የሚለውን መዝሙር እየዘመረ ይሆናል። የእኛም ምኞት ከጌታ ጋር አብሮ መሰቀል ነው። መስቀል ደግሞ ክብራችን ነው። ስለዚህም እናወድሰዋለን። 17 የአባታችን ደስታ ስለሆነ መስቀልን እናከብረዋለን። አብ ጌታችን ኢየሱስ ክርስቶስ በመስቀል ላይ እንደሚያስደስት የኃጢአት መሥዋዕትና እንደሚቃጠል መሥዋዕት ተቀበለው። እርሱም የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ፊት ጣፋጭ ሽታ ሆነ። ዘሌዋውያን ምዕራፍ 1 ቁጥር 9፣ 13፣ 17 ስለዚህም ነቢዩ ኢሳይያስ ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ የእግዚአብሔር ፈቃድ በእጁ ይከናወናል ኢሳይያስ ምዕራፍ 53 ቁጥር 10 አለ። ጌታችን ኢየሱስ ክርስቶስ በምድራዊ ሕይወቱ ሁሉ አብን ያስደሰተ፣ ነገር ግን ይህን ሁሉ በመስቀል ወደ ፍጹምነት አመጣው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳ የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 8 ታዲያ እኛ ክርስቶስን እስከ ሞት ድረስ በመታዘዝ እንድንመስለው እርሱም ፍጹም መታዘዝ የሚፈጸምበትን መስቀል ሁልጊዜ እናያለን። ይሄም የእርሱን መታዘዝ ያስታውሰናል። የጌታ መስቀል ለአብ እንዲሁም ለተሰቀለው ለወልድ ደስታው ነበር። ስለዚህም ሐዋርያው እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀምጧልና ዕብራውያን ምዕራፍ 12 ቁጥር 2 በማለት የጌታን ደስታ አስረዳ። ስለዚህም የክርስቶስ የደስታው ሙላት በመስቀል ላይ ነበር። እኛንም ከክርስቶስ መስቀል ደስታ ተካፋዮች አድርገን አሜን። 18 በመስቀል ነቀፌታውን ተሸክመን ወደ ክርስቶስ እንሄዳለን። የክርስቶስ ነቀፌታ ወይም መከራና ስቃይ መስቀል ነው። ባማተብን ጊዜም የሕማማቱን ሳምንት እናስታውሳለን። ስለ ነቢዩ ሙሴን ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቶና ዕብራውያን ምዕራፍ 11 ቁጥር 26 የተባለውንም እናስታውሳለን። 19 ዳግም ምጽአቱን ያስታውሰናልና የክርስቶስን መስቀል እንሸከማለን። መጽሐፍ ቅዱስ ስለ ዓለም ማለፍና ስለ ጌታችን መምጣት በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ይላል። ታዲያ በታላቁ ምጽአቱ ጌታችን ከሰማይ ደመና ጋር ሲመጣ ለማየት የምንጠብቀውን የሰው ልጅ ምልክት የሆነውን መስቀልን አሁን በምድር ሳለን እናከብረዋለን።